በሰማያት የምትኖር ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም ክብር ምስጋና ይሁን ለአምላክ ለሆነው ለአብ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ እንዴት ነው በዓል? እንዴት ነበረ? ጥሩ ነበር። ሕማማት በደንብ አሳለፋችሁ? አዎ። አይ በጣም ጥሩ። ትንሣኤስ ያስቀድሳል? ትንሣኤ ያስቀደሰ? እሺ ማርኮን እሺ በጣም ጥሩ። እሺ ከነ ማርኮን ጋር ያለችው ማናት? ኢዛቤል ትባላለች። አጎታችን ልጅ ናት። አሰላ ሄደን ተዋውቋት። እሺ እስኪ ራስሽን አስተዋወቂ። ስምሽ ማን ነው? ስሜ ኢዛቤል ይባላል። ኢዛቤል? አዎ። እሺ ስንት ዓመትሽ ነው? 5። በጣም ጥሩ። እሺ እንኳን ደህና መጣሽ በሏት ሁላችሁም። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና መጣሽ። አመሰግናለሁ። እሺ በጣም ጥሩ በጣም ጥሩ። እሺ እንኳን ደህና መጣሽ ኢዛቤል። ሌላው ደግሞ ትናንትና የማን ልደት ነበረ? የበአምላክ እሺ በአምላክ ስንት ዓመት ሆነ? 12 12 እሺ መልካም ልደት በሉት ሁላችሁም። መልካም ልደት። መልካም ልደት። አመሰግናለሁ። እሺ በጣም ጥሩ። እሺ ዛሬ እንግዲህ ስለ ባለፈው እስከ ሆሳዕና ድረስ ያለውን ተምረናል። አሁን ደግሞ ትንሣኤ በዓል ስለሆነ ትንሣኤ ለምንድን ነው የምናከብረው ግን? እሺ እንብሩክ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ተሰቅሎ ሞቶ ከሞት ስለተነሳ ነው ትንሣኤን የምናከብረው። በሶስተኛው ቀን ከሙታን ተለይቶ ስለተነሳ። በጣም ጥሩ ቃሎት ያሰማልን። እሺ በጣም ጥሩ። የጌታችንን ከሙታን ተለይቶ መነሳት እኛን ለማዳን ከሞተ ከ3 ቀን በኋላ መነሳቱን በማሰብ ነው የምናከብረው ማለት ነው። ስለዚህ የእኛም ትንሣኤያችን ማሳያ ስለሆነ የአዳምና ሔዋን ልጆቻቸውንም እግዚአብሔር ከሲኦል ወደ ገነት መልሶ ነፃ እንዳወጣቸው እያሰብን ትንሣኤን እናከብራለን ማለት ነው። በጣም ጥሩ። እንግዲህ ይሄ አሁን የትንሣኤ ሳምንት በቤተ ክርስቲያናችን አጠቃላይ ልዩ ነው። ልክ ሕማማት አንዱን ሳምንት ልዩ አድርገን እንዳከበር ነው።
የትንሣኤም ወቅቱ ልክ ከትንሣኤ ከእሑድ አንስቶ እስከ ጰራቅሊጦስ ድረስ ወይም ደግሞ 50ኛው ቀን ድረስ ወይም እስከ 40ኛው ጌታችን እስከሚያረግበት ድረስ ካረገም በኋላ ደግሞ ያሉትን 10ሩን ቀናት በቤተ ክርስቲያን ልዩ በሆነ ነው የምናከብረው። ይኸውላችሁ ከትንሣኤ በኋላ ባሉት 50 ቀናት ዓርብ፣ ሮብ ይጾማል? አዎ። ዓርብ፣ ሮብ የማንጾምበት ምክንያት ከትንሣኤ በኋላ ጌታችን ከተነሳ በኋላ ዓርብ፣ ሮብ የማንጾምበት ምክንያት ጌታችን ከሙታን ተለይቶ ከኛ ጋር ስለሆነ ዓርብ ዕለት ስቅለት ስናከብር ጌታችን ሞተ ብለን አዝነን የነበር ነው። ከ3 ቀን በኋላ ከተቀበረ በኋላ ተነስቶ ጌታችን ሞትን ድል አድርጎ ስለተነሳ እሱ ከኛ ጋር ስለሆነ ወይም ከሙታን ተነስቶ ትንሣኤውን ስለገለጠልን በደስታ ውስጥ ስለሆን የጌታችንን መነሳት እያሰብን ጌታችን እንደ ሙሽራ በመካከላችን ሆኖ ሰላሙን እየሰጠን ሰላሙን እያሳየን ወይም ደግሞ ሰላም እየሰበከልን ስለሆነ የሐዘን ጊዜ ስላልሆነ ነው ማንጾመው። ያን በማሰብ ጌታችን ልክ ጌታችን ካረገ እና መንፈስ ቅዱስን ከላከ በኋላ ግን መጾም እንጀምራለን። ምክንያቱም እሱ አድርጓላ። መንፈስ ቅዱስን ልኮልን ደግሞ እናንተ በእኔ መንፈስ እየተመራችሁ ኑሩ፣ በዓለም ላይ ሕጌን ጠብቁ፣ ትእዛዜን አክብሩ ብሎ ነግሮን ስለሆነ የሄደው ከዚያ በኋላ ከመንፈስ ቅዱስ ከወረደበት ከጰራቅሊጦስ በኋላ ግን መጾም እንጀምራለን። ስለዚህ ዓርብ፣ ሮብም ሳይቀር የምንበላበት ምክንያት የአብይ ጾምን መጾማችን ብቻ ሳይሆን ከጌታችን ስቅለት በኋላ ሙታንን ይዞ ያስቀር የነበረው ሞትን አሸንፎ ጌታ ስለተነሳ በደስታ ውስጥ ስለሆነን ጌታ ከኛ ጋር ያለ ደስታ ስለሆነ ማዘን ስለማይገባ ነው ማንጾመው ማለት ነው። ይህን በደንብ ማወቅ ያስፈልጋል። ሌላኛው ደግሞ በዚህ በ50ው ቀን ውስጥ በሚኖረን ጊዜ ስንገናኝ መንፈሳዊ ሰላምታ ስንሰጣጥ የምንባባለው ሰላምታ የተለየ ነው። ራሱ ቅድም መግቢያ ላይ እንዳየነው ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን ሰላምታ እንሰጣጣለን ማለት ነው። ይሄ ሰላምታ ጌታችን ትንሣኤውን እንዴት አድርጎ እንደገለጸ የሚያሳይ ነው። እሺ ልጆች፣ ይሄንንም በደንብ በቃላችሁ መያዝ አለባችሁ። በደንብ ማለት ይጠበቅባችኋል። ከዚህ በፊት ስንማርም ተነጋግረናል። ስለዚህ አሁን ዛሬ መጀመሪያ የምናደርገው ይሄንን በትንሣኤ ወቅት ወይም በዚህ በ50ው ቀን ውስጥ ስንገናኝ የምንባለውን ሰላምታ እንለማመዳለን ማለት ነው። በግሩፕ አድርገን ቡድን እናደርግና አንድ ላይ ያላችሁ ለምሳሌ አንዱ ክርስቶስ ተንሥአ እሙታን ካለ የሚቀበለው በዐቢይ ኃይሉ ስልጣን ይላል። ከዛ በኋላ ቀጥለን ደግሞ ሲቀበል የነበረው እየመራ እንሄዳለን ማለት ነው። ስማችሁን ስጠራ በጋራ እየተቀባበላችሁ ትላላችሁ። ግልጽ ነው? እሺ፣ በጣም ጥሩ። ስለዚህ መጀመሪያ ላይ ማርኮን፣ ሶሊያና አንድ ላይ ሆናችሁ ከኑሃሚን እና አሳንቲ ጋር ትላላችሁ። እነ ማርኮን ጀምሩ፣ ኑሃሚን እና አሳንቲ ተቀበሉ። ክርስቶስ ተነሳ እሙታን። ቆይ ላስተካክላችሁ። እስኪ በደንብ ይዋት ቃሏን። ተነሳ ነው የሚለው። ክርስቶስ ተነሳ እሙታን። እሺ ከኔ ጋር እስኪ ሁላችሁ በቃ እንደዛ ከሆነ ቆይ ወደ እናንተ ተራ ከመስጠት በፊት ከኔ ጋር ሁላችሁ ማይካችሁን ክፈቱና እኔ የምለውን እየደገማችሁ ትላላችሁ። እሺ ሁላችሁ ማይክ ክፈቱ። ማይክ ያልከፈተ ልጅ እንዳይለው። እሺ ክርስቶስ ተንሥአ እሙታን በሉ እስኪ። በደንብ በሉ። ክርስቶስ ተንሥአ እሙታን። ክርስቶስ ተንሥአ እሙታን
በአብይ ኃይሎ ስልጣን ኑኃሚንና ረድኤት ማይካችሁን ክፈቱ። ስልጣን ኑኃሚንና ረድኤት ማይካችሁን ክፈቱ። ሁላችሁም ክፈቱ። በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሰላም እምይእዜሰ እሰ ሆነ ሆነ ፍስሐ ወሰላም በጣም ጥሩ። ስለዚህ በዛ መልኩ ነው የሚባለው። እሺ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም ነው የሚለው ማለት ነው። ግልጽ ነው? አዎ በዛ መልኩ ነው የምንሄደው። አሁን ማርኮን ሶሊያና ከናሳንቲ ጋር እየተቀባበላችሁ ቀጥሉ። ክርስቶስ ተንሥአ እሙታን በአብይ ኃይለ ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እሺ በጣም ጥሩ። አሁን እና አሳንቲ ደግሞ ጀምሩ። ክርስቶስ ሌሎቻችሁ ተንሥአ ማይካት በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በጣም ጥሩ ጎበዞች፣ ቃሉት ያሰማልን። በጣም ጥሩ ነው። አሁን ደግሞ በአምላክና አሮን ከኑኃሚን ጋር ይሰማል? በአምላክና አሮን አንድ ላይ ሆናችሁ ኑኃሚን ይሰማሻል? እሺ ኑኃሚን ድምፅሽ አይሰማም። እስኪ ከፍ አድርጊ ድምፅሽን። ኑኃሚን ድምፅሽ አይሰማም። በአምላክና አሮን አላችሁ? አለ። እሺ ኑኃሚን እስኪ ወይ ደግሞ ወጥተሽ ተመልሰሽ ግቢ። እስከዛ ረድኤት ድምፅሽን እስኪ ያሰሚኝ። ረድኤት አለሽ? ረድኤት የረድኤት ድምፅ ይሰማችኋል እናንተ? ኧረ አይሰማንም። አይሰማም። እሺ ረድኤት እና ኑኃሚን ማይካችሁን አስተካክሉና ከእንደገና ግቡ። እሺ በአምላክና አሮን እስከዛ ከናታን ጋር ናታን ይሰማል?
ናታን ይሰማል። እሺ እሺ፣ በአምላክና ሮድ ይሰማል። ጀምሩ። ናታን ተቀበል። እሺ ተቀበላችሁ ናታን። እሺ። ክርስቶስ ትንሣኤ ሙታን አብይ ኃይል በስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሜዝስ ሆነ። ፍስሐ በሰላም እሺ አሁን ደግሞ ናታን ጀምር። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይእዜሰ ኮነ። ፍስሐ ወሰላም። እሺ በጣም ጥሩ ጎበዞች፣ በጣም ጥሩ። ይሄም በደንብ መለማመድ ነው። እሺ ቀጣይ ደግሞ እነ ብሩክ ከኒያትና ቅሌሲያ ጋር እነ ብሩክ አንሱ። ክርስቶስ ተንሥአ እሙታን አብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። እሺ እነ ኒያታውን አንሱ። እናንተ ጀምሩ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። እሺ በጣም ጥሩ፣ እጅግ በጣም ጥሩ ነው። እሺ አሁን ደግሞ የምንሄደው ናሆም እና አብሲለን ከረድኤት ጋር። ረድኤት እስኪ አሁን ማይክሽ ይሰራል? ረድኤት ወጣች። አጸደ ማርያም ማን ነው? አጸደ ማርያም በሚለው የገባው ማን ነው? ማን ነው? ይቅርታ ገነት ነኝ። እሺ መልካም። እሺ ገነት ጥሩ። እሺ ረድኤት አሁን ይሰማሻል? ረድኤት ይመስለኛል የረድኤት ማይክ እየሰራ አይደለም። እሺ የማይክ ችግር ይመስለኛል። ስለዚህ አሁን በናሆምና አብሲለን ከኒያትና ቅሌሲያ ጋር ትላላችሁ። እሺ እነ ናሆም ጀምሩ። ክርስቶስ ትንሣኤ ወአብይ ኃይለ ስልጣን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። እሺ አሁን ደግሞ ተቀያየሩ። ክርስቶስ ተንሥአ እሙታን
በአብይ ኃይል ወስልጣን አሰሮ ለሰይጣን አግዞ ለአዳም ሰላም እምዝ ኮነ ፍስሐ ወሰላም በጣም ጥሩ። ናሆም እና ብሲለን እኔን እየተከተላችሁ እስኪ በሉ ክርስቶስ ተንሥአ እሙታን በሉ። ናሆም ክርስቶስ ተንሥአ ክርስቶስ ተንሥአ እሙታን በል። ክርስቶስ ተንሥአ በአብይ ኃይል ወስልጣን በአብይ ኃይል ወስልጣን አሰሮ ለሰይጣን አሰሮ ለሰይጣን አግዓዞ ለአዳም አግዓዞ ለአዳም አግዓዞ ለአዳም አግዓዞ ለአዳም ሰላም ሰላም እምይእዜሰ እምይእዜሰ ድገመው እምይእዜሰ ኮነ ኮነ ፍስሐ ወሰላም ፍስሐ ወሰላም። በጣም ጥሩ ጥሩ ነው። ስለዚህ በዚያ መልኩ ነው የሚባለው ማለት ነው። ግን ሁላችሁም እስካሁን ድረስ ሰላም የምትለዋን በትክክል ያሉት እነ ብሩክ እና እነ ኒያስ ሲቀባበሉ ነው። እሺ ሰላም አይባልም፣ ሰላም ነው። እሺ እስኪ ሁላችሁም ሰላም በሉ። ሰላም ሰላም አዎ ሰላም ሳይሆን ሰላም እምይእዜሰ ነው የምንለው ማለት ነው። በጣም ጥሩ። እስኪ ረድኤት አሁን ማይክሽ ሰርቷል፣ ትሞክሪያለሽ? እሺ ዛሬ ረድኤት አልሆነላትም፣ ማይክ አስቸግሯል። እሺ በጣም ጥሩ። ስለዚህ ይሄንን የትንሣኤ ሰሞን የሚሰጥ ሰላምታ ሁላችሁም በቃል መያዝ መቻል አለባችሁ። ሁላችሁም ማለት ነው። ይሄ አንድ ክርስቲያን የሆነ ሰው ትልቅም ሆነ ትንሽ ማወቅ አለበት። ለምን መሰላችሁ ልጆች? ክርስቶስ ተንሥአ እሙታን ማለት ክርስቶስ ከሙታን ተለይቶ ተነሳ። ሲነሳም ማለት ነው ሲነሳም በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ማለትም ክርስቶስ ሌሎችን የሞቱትን ሰዎች የሚያስነሳቸው እሱ ነው። ነገር ግን እሱ ከሙታን የተነሳው ሌላ የሚያስነሳው ሳይኖር በራሱ ታላቅ በሆነ ኃይልና ስልጣን ከሙታን ተለይቶ ተነሳ ማለት ነው። ይህንን ደግሞ ክርስቶስ ከሙታን ተለይቶ በታላቅ ኃይል እና ስልጣን በሚነሳበት በራሱ ስልጣን በሚነሳበት ጊዜ ማለት ነው ሰይጣንን አሰረው። አሰሮ ለሰይጣን ማለት ሰይጣንን አስሮት አግዓዞ ለአዳም አዳምን ከሲኦል ወደ ገነት መለሰው፣ ነፃ አወጣው ማለት ነው። አዳምን ከሲኦል ወደ ገነት ስለመለሰው ደግሞ ማለት ነው ልጆች፣ አሁን እዚህ ጋር አያችሁ፣ አዳምን ከሲኦል ወደ ገነት ስላስገባው ጌታችን ከሙታን ተለይቶ በራሱ ስልጣን ከሙታን ተለይቶ አዳምን ከሲኦል ወደ ገነት ካስገባ በኋላ ከዚያች ሰዓት ጀምሮ ሰላም ሆነ። ሰላምን በመሆኑ ምክንያት በሁሉም ሰዎች ዘንድ ደስታ ተደረገ ማለት ነው። አያችሁ። ስለዚህ በክርስቶስ ትንሣኤ ለሁላችንም የተደረገን ሰላም፣ ደስታ አያችሁ የሚያሳይ ሰላምታ ነው ማለት ነው። ለዚያ ነው ሁል ጊዜ ይሄንን በደንብ መያዝ አለባችሁ የሚባለው። ይሄንን መርሳት የለባችሁም። እሺ ለመጨረሻ ጊዜ ሁላችሁም ማይካችሁን ትከፍቱና ሁሉንም ትላላችሁ። ማለትም ሁላችሁም ማይክ ከፍታችሁ እንደዚህ ትላላችሁ ሳታቋርጡ ማለት ነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን
አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ትላላችሁ ሁላችሁም ማለት ነው። ይሄን እያላችሁ እየደጋገማችሁ ትሉታላችሁ። እስኪ ልስማችሁ፣ ቀጥሉ። ክርስቶስ ተንሥአ በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በጣም ጥሩ ጎበዞች፣ በጣም ጥሩ። ስለዚህ ይሄ ሰላምታ ሁል ጊዜ የምንባባለው ስለሆነ ሁላችሁም መልመድ መቻል አለባችሁ ማለት ነው። በጣም ጥሩ። አሁን ዛሬ አሁን ያለንባት እሁድ ምን ትባላለች? ስሟ ዳግማዊ ትንሣኤ ምን ይባላል? አዎ ጥሩ። ስለዚህ ያለፈው ሳምንት እሁድ ምንድን ነው የሚባለው? ትንሣኤ። ይሄኛው ምን አልነው? ዳግም ትንሣኤ። ትንሣኤ። ስለዚህ አሁን የውላችሁ ከባለፈው ሳምንት ከእሁድ አንስቶ እስከ ዛሬ እሁድ ድረስ ያሉት ቀኖች ስም አላቸው። በዚህ አንድ ሳምንት ውስጥ ያሉት ቀናት ማለት ነው ስም አላቸው በቤተ ክርስቲያን። ከትንሣኤ ቀን ቀጥሎ ያለው ሰኞ ማዕዶት ይባላል። ስሙን ብቻ ነው የምነግራችሁ። ለምን ማዕዶት ይባላል የሚለውን እንዳይከብዳችሁ እሱን አልነግራችሁ። ስማቸውን ብቻ ማወቅ በቂ ስለሆነ ማለት ነው። እናንተ ከትንሣኤ ቀጥሎ ያለው ሰኞ ስሙ ምን ይባላል? ማዕዶት ይባላል። አዎ ጥሩ። ከትንሣኤ ቀጥሎ ያለው በትንሣኤ ሳምንት ውስጥ ያለው ማክሰኞ ስሙ ቶማስ ይባላል። ማን ይባላል? ይበሉት። ቶማስ ይባላል። በጣም ጥሩ። ስለዚህ በትንሣኤ ሳምንት ውስጥ ያለው ሶስተኛው ቀን ደግሞ ረቡዕ ነው። ረቡዕ ደግሞ አልዓዛር ይባላል። እስኪ በሉ ሁላችሁም በሉት እስኪ አልዓዛር። በጣም ጥሩ። ከዚያ ደግሞ አራተኛው ቀን ከእሁድ ቀጥሎ ያለው አራተኛው ቀን ሐሙስ ነው። ሐሙስ ደግሞ አዳም ይባላል። እስኪ በሉ አይሰማኝም። በደንብ ድገሙኝ። አዳም ሐሙስ ይባላል። በጣም ጥሩ። በተመሳሳይ መልኩ ከትንሣኤ ቀጥሎ ባለው ሳምንት ውስጥ ያለው በትንሣኤ ሳምንት በምንለው ውስጥ ያለው የአርብ ቀን ደግሞ ምን ይባላል? ቅድስት ቤተ ክርስቲያን። በጣም ጥሩ። እስኪ ሁላችሁም ድገሙት በደንብ ይሰማኝ። ቅድስት ቤተ ክርስቲያን። የተወሰነ ሰው ነው እያለ ያለው። እኔ ሁላችሁም እንድትሉ ነው የምፈልገው። እስኪ በሉት። በጣም ጥሩ። ከዛ በኋላ የሚቀጥለው ቅዳሜ ነው። ቅዳሜ ደግሞ ምን ይባላል? እሺ እስኪ በሉ ቅዱሳት አንስት። ቅዱሳት ሴቶች ማለት ነው። እስኪ ስለዚህ በትንሣኤ ቅዳሜ ላይ ያለው ማለትም ከባለፈው እሁድ ትንሣኤ ቀጥሎ ያለው ቅዳሜ ላይ ያለው ቅዳሜ ስሙ ምን ይባላል? አለ ተባባል። ቅዱሳት በሉ። በጣም ጥሩ። ስለዚህ ከዚያም ከባለፈው እሁድ ትንሣኤ ቀጥሎ ያለው የመጨረሻ አሁን ዛሬ ያለንበት እሁድ ምን ይባላል? ምን ይባላል? ዳግም ትንሣኤ። በጣም ጥሩ። ስለዚህ እነዚህ ቀናት በቤተ ክርስቲያናችን ስም ተሰጥቷቸው ይከበራሉ። አያችሁ። ስለዚህ ባለፈው ሳምንት አሁን ከትንሣኤ በኋላ ያለውን እሁድ ትምህርት ቤት ስትሄዱ
አንድ በደንብ የሚያቅ ልጅ ካለ ማለት ነው። አንድ የሚያቅ ልጅ ካለ ሪማይንደር ምን ወደድልህ? የሚያቅ ልጅ ካለ ዛሬ ሰኞ እኮ በቤተ ክርስቲያናችን ማዕዶት ይባላል። ስለዚህ እኔ ዛሬ ሰኞ ትምህርት ቤት እየሄድኩ ያለሁት በማዕዶት ቀን ነው ማለት ይችላል ማለት ነው። የዛሬው ማክሰኞ እኮ ቶማስ ነው የሚባለው። ስለዚህ ማክሰኞ ላይ ሆናችሁ ዛሬ ቀኑ ቶማስ ነው የሚባለው፣ በቶማስ ቀን ወደ ቤተ ክርስቲያን ወደ ትምህርት ቤት እየሄድኩ ነው ማለት ትችላላችሁ ማለት ነው። ስለዚህ ዛሬ ምን ላይ ነው ያለ ነው ማለት ነው? ዳግም ትንሣኤ ዳግም ትንሣኤ ዳግም ትንሣኤ ላይ ነው ያለ ነው። በጣም ጥሩ ማለት ነው። ስለዚህ ይሄንን በደንብ ማወቅ ያስፈልጋል ማለት ነው። እነዚህ ቀናት በቤተ ክርስቲያናችን ስም ተሰጥቷቸው ትርጉም ኖሯቸው ይከበራሉ። ሁላችሁም እነዚህን ስሞች ብታውቋቸው እንደ ቤተ ክርስቲያን ልጅነት እውቀት ይኖራችኋል። ከዚያ ከፍ ስትሉ ደግሞ ለምን ማዕዶት እንደሚባል፣ ለምን ቶማስ እንደሚባል፣ ለምን አልዓዛር እንደሚባል፣ ለምን አዳም ሐሙስ እንደምንለው፣ አርብን ደግሞ ለምን ቅድስት ቤተ ክርስቲያን እንደምንል፣ ቅዳሜን ለምን ቅዱሳት አንስት እንደምንል፣ የዛሬውን እሁድ ደግሞ ለምን ዳግም ትንሣኤ እንደምንለው ታውቃላችሁ ማለት ነው። ለአሁን ግን ስማቸውን ብቻ ማወቅ ይጠቅማል። ለምን መሰላችሁ ልጆች? በቤተ ክርስቲያናችን እያንዳንዷ ሰዓት እያንዳንዷ ቀን ትርጉም አላት። ስም ተሰጥቶት በምክንያት ነው የሚከበረው። ጎበዝ የሆነ ልጅ እነዚህን የቤተ ክርስቲያን ምስጢር ቀረብ ብሎ ምን እንደሆነ ጠይቆ እያጠና እያደገ ሲሄድ ደግሞ እየመረመረ እያወቀ ይሄዳል ማለት ነው። ያንን ስታውቁት ሳይንሱ ጋር ስትሄዱ ቀላል ይሆናል። ምክንያቱም ቤተ ክርስቲያን ውስጥ ያለው እውቀት ሳይንስን የመሰረተ ስለሆነ ማለት ነው። እናንተ አሁን ለምሳሌ ሜዲሲን ብትሉ ቤተ ክርስቲያን ውስጥ አለ። ከዛ አስትሮኖሚ ብትሉ ቤተ ክርስቲያን ውስጥ አለ። ወይም ደግሞ ይሄ የባህር ጥናት ብትሉ ቤተ ክርስቲያን ውስጥ አለ። ጂኦሎጂ ቤተ ክርስቲያን አለ። ፎረስተሪ ቤተ ክርስቲያን ውስጥ አለ። ከዚያም በተጨማሪ ይሄ የአርት ትምህርቶችን ምንድን ነው ስዕል መሳል ብትሉ ኦሬልስ ደግሞ ኖቭል መጻፍ ብትሉ እነዚህ ሁሉ ቤተክርስቲያን ውስጥ አሉ። እነዚህን ቀርቦ ቤተክርስቲያን ላይ ያሉትን ያወቀ ሰው ፊክሽን ማንበብ ወይም ልቦለድ ማንበብ፣ ልቦለድ መጻፍ፣ ስዕል መሳል፣ ስለ ኮከብና ስለ ጨረቃ፣ ስለ ፀሐይ፣ ስለ ከዋክብት ማጥናት፣ ስለተለያዩ የድንጋይ አይነቶች፣ ስለተለያዩ ፍጥረታት፣ ስለ ባህር ውስጥ ስለሚኖሩና የብስ ላይ ስለሚኖሩ ይሄ የዞኦሎጂ ጥናት ወይም ቦታኒ ፎረስተሪን ብትሉ ወይም ደግሞ ክላይሜትን ብትፈልጉ ወይም ደግሞ ስለ ሰው ተፈጥሮ እና ይሄ ስለ አናቶሚ እና ፊዚዮሎጂ ብትሉ ሁሉም ነገር አለ። ስለዚህ በደንብ አድርጎ የቤተክርስቲያንን ትምህርት የተማረ ሰው ሳይንስ ይቀለዋል። ስለዚህ ጎበዝ ይሆናል ማለት ነው። ይህንን በደንብ ማወቅ ያስፈልጋቸዋል ማለት ነው። የአጠቃላይ ከትንሣኤ ጀምሮ እስከ ዛሬው ቀን ያሉት የቤተ ክርስቲያናችን ቀናት ስሞች እነዚህ ናቸው ማለት ነው። እስኪ ሁላችሁም ከሰኞ ማዕዶት ጀምራችሁ እስከ ዳግም ትንሣኤ ድረስ እስከ እሁድ ዳግም ትንሣኤ ድረስ ያለውን ስማቸውን ትጠራላችሁ ማለት ነው። ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ አዳም ሐሙስ፣ አርብ ቅዱስ ቤተ ክርስቲያን፣ ቅዳሜ ቅዱሳት አንስት፣ እሁድ ዳግም ትንሣኤ እያላችሁ ትጠራላችሁ። ከዛ እንጨርሳለን። ቀጥሉ። ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ በጣም ጥሩ ጎበዞች። ስለዚህ እነዚህን ቀናት ማወቅ ለሁላችንም ይጠቅማል ማለት ነው። በጣም ጥሩ። የዛሬውን ትምህርታችን በዚህ ጨርሰናል። ጥያቄ ካለ መጠየቅ ይቻላል። ከሌለ በጸሎት እንዘጋለን። እሺ ነብሩ ቀጥሉ።
ሰኞ ለምንድን ነው ማዕዶት የተባለው? እሺ ጥሩ ጥያቄ ነው። የሚያውቃለ ሰኞ ለምን ማዕዶት እንደተባለ? እሺ ይኸው ማዕዶት ማለት ምን ማለት መሰላችሁ? ቃሉ ግዕዝ ነው። ማዕዶት ማለት መሻገር ማለት ነው። እሺ ማዕዶት ማለት ምን ማለት ነው አልኳችሁ? መሻገር ማለት ነው። ታዲያ ለምንድን ነው ሰኞ ማዕዶት የተባለው ብሎ የሚጠይቅ ሰው ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ሲኦል ይኖሩ የነበሩትን ነፍሳት ወደ ገነት አሻገራቸው፣ ወደ ገነት መለሳቸው። ሲኦል የነበሩትን ነፃ አውጥቶ ከሲኦል እሳትና ከሲኦል ማቃጠል ነፃ በማውጣት ወደ ገነት ሰላም አስገባቸው፣ አሻገራቸው ተብሎ በሰኞ ቀን ስለ ማዕዶት ወይም ደግሞ ስለ መሻገር፣ ስለ ነፍሳት ነፃ መውጣት፣ ስለ ነፍሳት ከሲኦል ወደ ገነት መሻገር ወይም ደግሞ መመለስ እና መግባት ይሰበካል ማለት ነው። ከዛ የተነሳ ሰኞ ማዕዶት ተብሎ ስም ተሰጥቶታል። ስለዚህ ማዕዶት የሚባል ሰው ስም ካጋያችሁ ወይም ደግሞ ከሰማችሁ መሻገር የሚል ትርጉም አለው ማለት ነው። ግልጽ ነው? አዎ መምህር፣ እኔ ጥያቄ አለኝ። እሺ በባለ 50 ይሰገዳል? ጥሩ ጥያቄ ነው። በባለ 50 ይወላችሁ ምን መሰላችሁ? ቤተክርስቲያናችን በዓለ 50 የምንለው እነዚህ 50 ቀናት የማንጾመው ለምንድን ነው ብያችሁ ነበረ ቅድም። ዓርብ፣ ረቡዕ የደስታ እግዚአብሔር ከተነሳ በኋላ 50 ቀን መሬት ላይ ስለዋለ ነው። ጌታችን ጥሩ ነው። ጌታችን ከተነሳ በኋላ 50ውን ቀን ከሐዋርያቱ ጋር ሆኖ አብሯቸው አዝነው የነበሩትን አስደስቷቸው ከነሱ ጋር ስለሆነ የደስታ ክርስቶስ ከኛ ጋር ያለበት የደስታ ጊዜ፣ ሞቶ የተነበረውን ተነስቶ ከኛ ጋር ስለሆነ ደስታ ውስጥ ስለሆንን ጾም ደግሞ ስጋችንን የምናደክምበት ስለሆነ እንዳንጾም ተከልክሏል ብለናል አይደለ? እንደዛ ሁሉ ስግደት ማለት ራስን ማድከም ነው። ስለዚህ ጌታችን ከኛ ጋር እያለ በስግደት ራሳችንን ማድከም ስለሌለብን ልክ እንደማንጾመው ሁሉ አንሰግድም ማለት ነው። ነገር ግን የወላችሁ ልጆች ወላጆቻችሁም ትልቅ ሰው ቢጠይቃችሁ ባንሰግድም ግን በበዓለ 50 ጊዜ ንስሐ መግባት ግን ይቻላል። ንስሐ ሲገባ ግን ንስሐ የገባ ሰው ስገድ አይባልም። ወይ ጸልይ ሊባል ይችላል፣ ወይ ደግሞ መጽውት ሊባል ይችላል፣ ሌሎች ነገሮች ሊባሉ ይችላል እንጂ ስግደት ግን አይሰጥም። ስለዚህ በበዓለ 50 ወይም ደግሞ በእነዚህ በ50 ቀናት ክርስቶስ ከኛ ጋር አለ፣ ከሙታን ተለይቶ ተነስቶ እኛም በደስታ ትንሣኤውን እያበሰረን ባለበት በዚህ ጊዜ መስገድ ወይም ደግሞ መጾም በቤተ ክርስቲያን አይፈቀድም ማለት ነው። እሺ መምህር አመሰግናለሁ። እሺ በጣም ጥሩ። ጸሎት ያሰማልን መምህር። አሜን። ሁላችንም ያሰማን። ሌላ ጥያቄ አለ? መንግስተ ሰማያትን ያወርስልን። አሜን። እሺ ሌላ ጥያቄ ከሌለ የዛሬውን ትምህርታችንን ጨርሰናል። ሳምንት እንግዲህ ኮርሳችንን እንጀምራለን ማለት ነው። ሳምንት እስክንገናኝ ከሳምንት መልካም ሳምንት። ለጸሎት እንነሳውላችሁ። ቃለ ሕይወትን ያሰማልን። አሜን። ሁላችን ያሰማን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን ስለመከርከን እናመሰግንሃለን። ቀሪውን ጊዜ ባርከህ ቀድሰህ እንድትሰጠን ቤተክርስቲያናችንን እንድትጠብቅልን አጽራረ ቤተክርስቲያን እንድታስታግስልን እየተማጸንን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንላለን። ሐሳብሽ ድንግል ነሽ፣ በሥጋሽ እናቴ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደ ልጅሽ የጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ስለምንለምን ኃጢአታችንን ያስተሰርይልን ዘንድ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ይዘወትርም ለዘላለሙ አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን አሜን። የዛሬውን ትምህርታችንን ጨርሰናል። ሳምንት እስክንገናኝ ድረስ እስከ ሳምንት ሁላችሁም ሰላም ቆዩ። ቻው ቻው ቻው። መልካም ቻው